ውበትን ይራባል። የሰው አይኖች ከቆንጆች ጋር ናቸው። ውበትን መገንባት ሀገር መገንባት ነው። በኮሪደር ልማት የከተማዋ መንገዶች መስፋት፣ የመንገዶች ግንባታና የአረንጓዴ ልማት የትራፊክ ፍሰትን ማቃለል ለከተማዋ ነዋሪና ከተማዋን ለሚጎበኙ በእግራቸው ተዘዋውሮ እንዲጎበኙ የሚያስችለውን እድል መፍጠሩ የኮሪደር ልማቱ የአፍሪካ መዲና በመንገድ ግንባታ፣ በመኪና ማቆሚያ፣ በዘመናዊ ካፌዎች ግንባታ፣ በእግረኛና በብስክሌት መንገድ፣ በአረንጓዴ ልማት፣ በከተማ ውበትና ጽዳት አዲስ አበባ ደማቅና ምቹ አድርጓታል። አዲስ አበባ አልተብለጨለጨችም። ኮተቷ ተገፎ ጽልመቷ ከላይዋ ተወግዶ እንደ ጸዳል በራች እንጂ። ኮሪደር ሐሳብ ዓላማና ግብ ያለው ፕሮጀክት እንጂ ዓላማ ቢስ ማጌጥ በብርሃን ቀለሞች በዋዜ መብለጭለጭ እንዳሉንም ታይቷል። ልማቱ ጌቶ ሰፈሮችን በደማቅ አምፖሎች ብርሃን ጨለማን የመጋረድ ሳይሆን ጨለማን የመግለጥ ውብ ከተማን የማንበር ነው። ከተማዋ በዓለም የዲፕሎማሲ ማዕከል በመሆኗ ደረጃዋን ወደሚመጥን ከፍታን የተሸጋገረችው አዲስ አበባም ሆኑ ኮሪደሩ የጎበኟቸው የኢትዮጵያ ከተሞች መገኘት ከሚገባቸው ስፍራ እንዲገኙን ያደረጋቸው። ጎብኚዎች ምድረ ቀደምት የሆነችውን ኢትዮጵያ ተዘዋውረው ይመለከቱ ዘንድ ከተማው ያማረ ጎዳናው የጸዳ ይሆን ዘንድ ይሻሉ። አዲስ አበባ የሀገሪቱ መግቢያ እንደመሆኗ መጠን እንደ እርሷ የዲፕሎማሲ ማዕከል ከሆኑ ከተሞች ጋር ትከሻዋ ሊስተካከል ይገባል። ውበት ገንዘብ ነው። ውበት የሥራ ዕድል ነው። ጽዱ ከባቢ ለትራንስፖርት ምቹ መሆን ይከፍላል። ጤና ይስጥልኝ። የኢትዮጵያ የኮሪደር ልማት ፋይዳው ብዙ ነው። የመሰረተ ልማት ለሥራ ዕድል ፈጠራና ለኢንተርንሺፕ እድገት እጅግ ወሳኝ ነው። ይህ ግዙፍ የኮሪደር ልማት ግንባታ ሂደት በሺዎች ለሚቆጠሩ ወጣቶችና የሀገር ውስጥ ባለሙያዎች ሰፊ የሥራ ዕድል በመፍጠር ረገድ ቀዳሚውን ስፍራ ይዛል። ወጣቶች በፕሮጀክቱ የተለያዩ የሥራ ዘርፎች ላይ በመሳተፍ የሚያገኙ ገቢ እንደ መነሻ ካፒታል በማገልገል ወደ ተለያዩ የኢንተርንሺፕ ስራዎች እንዲሸጋገሩና የራሳቸውን ቢዝነስ እንዲመሰርቱ ትልቅ በር ከፍቶላቸዋል። ይህም የወጣቱን የኢኮኖሚ ተጠቃሚነት ከማረጋገጡም በላይ በስራው ሂደት የሚቀስሙት ዕውቀትና ልምድ ለወደፊት የሥራ ሕይወታቸው እንደ ትልቅ አቅም ሆኗቸዋል። ከዚህ ባለፈ ልማቱ የፈጠራ ሰዎችን በማበረታታትና የሀገር ውስጥ አምራቾች ምርቶቻቸውን ለግንባታ እንዲያቀርቡ ዕድል በመስጠት ለሀገሪቱ የኢንዱስትሪ እድገት ጠንካራ መሰረትን ጥሏል። ብዙዎች ከቀን ሰራተኝነት ወደ ጥቃቅንና አነስተኛ ኢንተርፕራይዝ ባለቤትነት እንዲሸጋገሩ በማድረግ የኮሪደር ልማቱ የሥራ አጥነት ችግርን ለመቅረፍና ዜጎች በሀገራቸው ሰርተው እንዲለወጡ በማስቻል እንደ ትልቅ የኢኮኖሚ ሞተር ሆኖ እያገለገለ ይገኛል። ይህ ተጨባጭ ሐቅ በተለያዩ ዓለም አቀፍ የምርምር ተቋማት ጥናቶች የተደገፈ ነው። ለማሳያነት የዓለም አቀፍ የሥራ ድርጅት አይኤልኦ ባሳተመው ኢንፍራስትራክቸር ኢንቨስትመንት አስ ኤ ቱል ፎር ጆብ ክሪኤሽን የተሰኘ በትላልቅ የመሰረተ ልማት ግንባታዎች ላይ የሚደረግ ኢንቨስትመንት የሥራ ዕድል አብዢ ውጤት ኢምፕሎይመንት መልቲፕላየር ኢፌክት አለው ይላል። ይህም ማለት በቀጥታ ግንባታው ላይ ለሚሳተፉ ዜጎች ብቻ ሳይሆን በጥሬ ዕቃ አቅራቢዎችና በአገልግሎት ሰጪ ድርጅቶች ውስጥ ሰፊ የሥራ ዕድልን ይፈጥራል። በተጨማሪም የዓለም ባንክ ባወጣው The Impact of Infrastructure on Growth and Equity በተሰኘ የምርምር ጽሑፉ ላይ እንደገለጸው የተሻሻለ የከተማ መሰረተ ልማት የንግድ ወጪን በመቀነስ አዳዲስ ኢንተርፕራይዞች እንዲፈጠሩ ምቹ ሁኔታን ይፈጥራል። ኮሪደር ልማቱ የከተሞች ገጽታ፣ የኑሮ ጥራትና የዜጎች ደህንነት መሻሻል ላይ የሚጫወተው ሚና ትልቅ ነው። የኮሪደር ልማት የከተሞችን ውበት ከመጨመር ባለፈ የነዋሪዎችን የኑሮ ጥራትና የደህንነት ሁኔታ መሰረታዊ በሆነ መልኩ የቀየረ ስትራቴጂያዊ ተግባር ነው። ልማቱ ቀደም ሲል የነበሩ የተዝረከረኩና ለንጽህና አጠባበቅ አስቸጋሪ የነበሩ የከተማ ገጽታዎችን በማዘመን ከተሞች ለነዋሪዎቻቸው ምቹ፣ ጽዱና ሳቢ እንዲሆኑ አድርጓል። ሰፋፊ የእግር መንገዶች መዘርጋታቸው ነዋሪዎች ያለመጨናነቅ እንዲንቀሳቀሱ ከመርዳቱም በላይ የአረንጓዴ ስፍራዎችና የፓርኮች መበራከት ለከተሞች አዲስ ትንፋሽ ሰጥቷቸዋል። ይህም ነዋሪዎች ከሥራ ጫና በኋላ የሚዝናኑባቸውንና የአእምሮ ረፍት የሚያገኙባቸውን ስፍራዎች በመፍጠር ጤናማና ንቁ ማህበረሰብ እንዲገነባ ትልቅ መሰረት ጥሏል። የከተማ መልክ መቀየር የዜጎች የባለቤትነት ስሜትና በሀገራቸው የመኩራት መንፈስን በማሳደግ ረገድም የላቀ ሚና እየተጫወተ ይገኛል።
ልማቱ የውሃ ፍሳሽ ማስወገጃዎችንና የቆሻሻ አወጋገድ ስርዓቶችን በማካተቱ በከተሞች ይከሰቱ የነበሩ የጤና ስጋቶችን በመቅረፍ የህዝብ ጤና ደህንነትን አረጋግጧል። በተጨማሪም የእግረኛ መንገዶች ከተሽከርካሪ መንገድ ተለይተውና ደረጃቸውን ጠብቀው መገንባታቸው በትራፊክ አደጋ ምክንያት የሚጠፋውን የሰው ህይወትና የአካል ጉዳት በመቀነስ ረገድ የሚታይ ለውጥ አምጥቷል። ይህ የተቀናጀ የመሰረተ ልማት ዝርጋታ የከተማው ነዋሪው በሰላም እንዲኖር በነጻነት እንዲንቀሳቀስና የተረጋጋ ማህበራዊ ህይወት እንዲመራ በማድረግ ረገድ የማይተካ ፋይዳ አለው። ኢትዮጵያ አሁን ባለው ፈጣን የከተማ መስፋፋት፣ የህዝብ ቁጥር መጨመርና ጂኦፖለቲካዊ መነቃቃት ወቅት ከተሞቿ አዲሱን የሀገሪቱን ከፍታና ተስፋ እንዲያንጸባርቁ እንዲሁም የአዲሱ የሐር መንገድ አካል የሆኑት የኮሪደር ስትራቴጂዎች ስኬታማ እንዲሆኑ በከተማ ውበትና ስትራቴጂ ላይ አሁኑኑ በቁርጠኝነት ከዚህ በበለጠ መስራት ይገባል። ውበትን መገንባት ማለት ሀገርን መገንባት ነው። ውበት ለስላሳ አይደለም። ውበት ደካማ አይደለም። ውበት ስልጣኔ ነው። ውበት ዲፕሎማሲ ነው። ውበት የሀገር ከፍታ ነው። በሌላ ዝግጅት እስክንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።